አይ ሰላም እንዴት ነሽ እናት? አንተ አሁን ነው እንዴ የተነሳኸው? ሙን ምንድነው ያባበጥከው? ጉንፋን አሞኛል። በጣም አደገኛ ጉንፋን አሞኛል። ኦኬ ታዋሽ ኪዲ 2 ጋላክሲ ላኪለት እስቲ ለሚኪ። ኪዲ እንዴት ነሽ እናቴ? ነግሮት ነው እየለመነኝ ነበረ። ታሳዝን። ተይዘክ ነው አይደለ? ጠጥተክ ይዘውክ ነው የምከፍለው አተ ነው እናት አፈርተ ብላሽ ማይለወጥ ደከከናም አህያ ደንቆሮ አንተን አየሁ ከሴት ጋር ሆነ የምትለምን። ኧረ እባክህ ከጎን ያለችውን ሴት አክብር። ቢያን ዛሬ የራስ ሂሳብ ዝጋ። ኖ ለምን አንተ በሱ ትናደዳለህ? ከጎኑ ባለችው ሴት ተናደድ። ለምን? ምክንያቱም አጠገብ ማንም ሴት የለም። ለዛ ነው እንደዛ እያለች ነው። ኖ ከጎኑ ያለችው ሴት ያ ሰው እኔን እንትን ይለኝ ላይክ በቃ ፍቅረኛው ከሆነች እኔ ባይኖረኝ ያስተዳድረኛል ብላ ካላሰበች አብሮ ምን ያገባው? እሱም ያስተዳድረው የሷን ምን አገባው? ፍቅረኛ ማቾች ከሆኑ ባይኖረኝ የራሷ ቤተሰብ አላት አይደል? የራሷ ስራ ባይኖረኝ ስማኝ፣ ባይኖረኝ እኔ ትብስ አንተ ትብስ እየተባባሉ ነው አይደለም የሚኖሩት። እና እንደዛ ከሆነ ምንም ቤሳቢስቲ ከሌለው ሰውዬ ጋር ምን ትሰራለች ታዲያ? እንዴ እሷም የራሷ ላይፍ አላት፣ እሱም የራሱ ላይፍ አለው። ለራሱ ልጋብዝሽ ብሏት መጥቶ አብሮ መቼ ልጋብዝሽ አላት? እሷ ፈለገው ቢሆንስ የመጣችው? አረ እኔ ብቻ በሴቷ ነው የምናደደው። ወይዘው እንዴ ሚኪ አስተያየት አሰጠበትም። በጣም ይቅርታ ፈዋሽ፣ ተቀምጠን እዚህ ስንወያይብን ያሳዝናል። ፈዋ የምሬ ነው። ሰሞኑን ተዘጋጅ። ቆንጆ ዲያስፖራ ሚኪ ሞን ማርያምን ፈዋሹ ብር አለው ግደለው። ለሴት አያወጣም። ፈዋሹ ብር አለ፣ ለሴት ግን አትወጣም። ለወንድ ብትወጣ ይቀላል ለሴት ከምትወጣ። አንተ ልጅቷ ደግሞ ምስኪን እውነቷን ነው ትለዋለች ከጎኑ ቁጭ ብላ። ያምራለው ሞን ብር። አንድ ነገር ልንገርሽ። ቆይ ኪዲ ሚኪኒ ውስጥ ምን ይወጣለታል? ቁንጅት ያለ ቆንጆ ልጅ ሴቶች ከፍለው ነው ማግኘት ያለባቸው። ሌባ ነኝ ናቲ፣ ሌባ ነኝ። አትታለል። እሺ ብር ይላክልኝ ይሻላል። ቀሉን ተሆነ ብር ነው የምትለው ሰውዬ። የምን ብር ነው የምትለው? ማርያም ቴሌግራም ላይ ልኬልሃለሁ። ብር ይላክልኝ። 2000 ብር አለብህ። 2000 ብሩን ላክልኝ አባቴ። የምን 2000 ብር? እኔ የምልህ ሚኪ ወይ አባቴ ለምን ቁምና ተወርካር ጋር 4000 አደርገዋለሁ። 2000 ያልከኝ አባቴ ያቲሙሽ እጤም ነኝ ድመት ነኝ በል። አሁን 6000 ብር ላክልኝ። እጤም ነኝ ድመት ነኝ አምጣ። 6000 ለማኝ ነኝ ብል ጀመረ። ለማኝ ነኝ በቃ 2000 ብሩን ምር ያለው አልሰጠህም። አመሰግናለሁ። አይ 6000 ነው ያልከው። 2000 ነው ልክልሃለሁ። 6000 ማርኩ። አይ በቃ ያልከውን ነገር ማርኩ። በቃ ለማኝ ነህ አልፈልግም። 2000 ልክልሃለሁ። 6000 ላክልኝ። ነጃታ የለኝም። ሞኒ ሻፍልብኛል፣ ይወደኛል፣ ጀርመን ላመጣው ነው ብላኝ። አልፈልግ እኔ የለኝም፣ ንግግር የለኝም። ፍሬ ድሮ እወድሽ ነበር ተናግሬያለሁ፣ ግን ምልሽን ነገር እየሰማሽ አይደለም። ከደንቆሮ ጋር ጌም ትጮቻለሽ፣ ሲጻፍልሽ አታይም። ሊያም እየሰደበችሽ ዲስሪስፔክት እያደረገችሽ ከዛች ጋር ትጮቻለሽ። ታይ ያልከው እነ ኪዲም ትጫወት ይል እንዲያብራችሁ አንቺን የበለጠ ቦታ አለው። የሚወደውን ሰው ነው የሚነግረው። እኔ ነው በውስጥ ይመክረኛል። ሞን አይደለም ፍሬ እየሰደበችሽ እየተናገረችሽ ጊፍተሮችሽን እያሳጣችሽ አብረሽ ትጮቻለሽ። ደንቁረሽ ምንድን ነው? እውነትህን ነው ሞይ። እኔ በፍሬማ አልጨክንም። በእግዚአብሔር ሲታራሱ አይደለም በፍሬ አልጨክንም። ፍሬን አታውቃትም እንደ ማይክ ፍሬ ዛሬ ናፈቀችኝ። ፍሬ እያልኩ ኧረ ፍሬ አታውቃትም። ፍሬ አንዴ ትወርክ አድርጊለት እንዲያስታውስሽ። ኖ ፍሬ
ኖ ልንጣላ ነው ማለት ኖ ለምንድን ነው የምታደርገው? ሂዲ አንቺ ዝም በይ እስቲ። አንቺ ቂጥ የለሽም እና ሁሉም ሰው ተወርክ ማድረግ የለበት። ሰዋ የምር ታውቃታለህ ፍሬ ያው የእንጀራ ገመድ ትሆናለች። እንዲሁም በየመንገዱ ከምትለምን ፍሬን አናግራት። ከፍተኛ በጀት መድባ ደማኞች ላይ እየሰራች ነው። ሰክራን ልጅ ዛሬ ቀን ፈዋሹ ሰው ይምናል ነው የሚለው። ፈዋሹ የምሬን ነው የምላችሁ። የሚያኮርፈው ምን ሰው እንደተበረ ሲያጣ ምናምን አለ ከሴት ጋር ሆኖ ሲያሰጡት ኪስ ውስጥ ኮንዶም ከሌለ ያኮርፋል። ልላክልህ ብራዘር ቸገር ነው። ለምን ፈዋዬ እንደበረኛ ተወርውሮ ያዙብኝ እና ታመርተብ እንትን አቮካዶና እንቁላል ስለምታበዛ እኮ ነው። ስጋ ብላ እንደ ሀብታም ሆነ አያስረግዝም። ስጋ ስለሚበላ ኪዲ በጣም ጥሩ አይደለም። የድሃ ምግብ አትብላ። የድሃ ምግብ ነው ቶሎ ሴቶች እንዲያረግዙ የሚያደርገው። እግዚአብሔርን ሀብታም ሆነ አያስረግዝም ቶሎ። ኦኬ ጥሬ ስጋ ምናምን ብላ ፈዋ የምር ስለማትበላ ነው። ጥሬ ስጋ ብላ ጂን አረቄ ምናምን ሴቶች ወዲያው ነው የሚያረግዙት። ተተዋውቂው ሚኪ። አይ ሚኪ እንዴት ነህ? ባይተው አጠገቤ ወንድም እናቶች አሉ እዚህ ጋር እና እኔ ምን አልኩ እንዴ? ሰላም ነው እኮ ነው ያልኩት። አንቺን አይደለምማ አለሽ እስካሁን። እናቴ እንዴት ነሽ? ፍሬ እንዴት ነሽ እናቴ? ዛሬ ገና ነየዎች ላይ ዋትስአፕ እንዴት ነሽ እናቴ? አም ጉድ አለው እኔ ማለት አንቺን አይደለም። እሺ ናቲን ነው ያወራው። የማልጣትሽ ምን ሆኖ ነው እያሉሽ ነው? ጥፍሩ እንደዚህ ስብር አለ። እንዴት ብሎ ነው ግን መሀል ተለይቶ የተሰበረው? አንቺ ማለት እኮ ነው እንዴ ስንጥቅ እኮ ያለው ጣት። አይ ነው ያማል እኮ ደግሞ እኮ ወይ እስማ ሙሉን ተቆረጩ። ሙሉን እኮ እንትን ነው ሄደክ ነው እዛ ማስቆረጥ የምትችለው። ራስክ ማትቆርጠው ነው። እኔ ራስ ዩካን በመቀስ ቀስ አንደኛው እጄ ተበላሽቷል እኮ ኪዲ ቁርስ ጎርጎሬ ቀረብኝ። ያምራሉ በጣም። ኧረ ምን ያምራል! ቀረብኝ ፍሬ እጄ ላይ የወንድ ልጅ ጣት እንደዚህ ሲሆን በጣም ነው እንዲወጥ ፍሬ ወይ ጥቁር ሴት ፊንገር አድርጌ ምን እንደው እዚህ ጋር አንተ በእናትህ መሆን ረፍ። እሺ ይቅርታ ኪዲ ይቅርታ። ለካንቺ ልጅ ነሽ ይቅርታ። ሚኪ ምን ትላለህ ስለ ፍሬ አሁን እንዲህ አይተሃል? ዛሬ ገና ነው